ለእኔስ ልዩ ነሽ ድንግል ማርያም ፈልጌ አንቺን ምስጋና አላገኘው። አባ ጊዮርጊስ ነው ፈልጌ አንቺን ምስጋና አላገኘው ማለት። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞነኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ይቻላል ሰብስክራይብ፣ ቪዲዮቻችንን ላይክ ማድረጋችሁን አትርሱ። ወደ ቪዲዮ እሺ ቤተሰቦች እጅግ በጣም ደስ በሚል ሁኔታ እጅግ በጣም በትልቅ ህመም ውስጥ ሆና እግዚአብሔርን የምታመሰግን እጅግ በጣም ደስ የምትል ኦርቶዶክሳዊ እህታችንን እስኪ ቪዲዮ እንመለስ። በጣም ደስ ብሎኛል። በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። ስራዬ ደስ ብሎኛል። እግዚአብሔር ያክብርልኝ። ደህና ነሽ? ዛሬ እንግዲህ መጽሐፍ ቅዱስ ላንቺ እንሰጥሻለን፣ ግን አንድ ጥያቄ እንጠይቅሻለን። እስኪ እግዚአብሔርን ስላደረገልሽ ነገር አመስግኝ ብትባይ ምን ብለሽ ታመሰግኛለሽ? እግዚአብሔር ይመስገን ስለሁሉም ነገር ራሱ ዛሬ ስለመድረሴ ሁሉ በጣም አመሰግናለሁ። ዛሬ ማየት የራስ ትልቅ ነገር፣ አብረውኝ የነበሩት ብዙ ዛሬም ያላዩዋል፣ ዛሬ ማየት የናፈቁ እኔ ግን ዛሬ እንዳይ ስላበቃኝ በጣም ነው አመሰግናለሁ። ስለመውጣቴ ስለመግባቴ ሁሉ እናንተ ፍቅር ራሱ ስለበቃ በመሆኔ ተራስ ለብዙዎች ምሳሌ መሆን የምትችይ በእንደዚህ አይነት ሁኔታ ውስጥ ሆነሽ እግዚአብሔርን የምታመሰግኝ በጣም ብርቱ ሴት ነሽ። እኔ ለአንቺ ትልቁ ስጦታዬ በመጀመሪያ ደረጃ መጽሐፍ ቅዱስ እሱን ነው የምሰጥሽ። እግዚአብሔር አንቺን ከዚህ በላይ ጤናሽን ጠብቆ በእድሜ በጤና ያቆይሽ። መድኃኒዓለም ይርዳሽ፣ መድኃኒዓለም ይጠብቅሽ። አመሰግናለሁ። ብዙ ነው የቀረበኝ ዝማሬ አንደበት። የቤተሰቦች በቪዲዮቻችን ላይ እንደተመለከታችሁት ነው ይችታችን እጅግ በጣም ነው የምታሳዝነው። እንደዚህ ኦክሲጅን እየጎተተች ነበር በመንገድ ላይ እየሄደች ወንድማችን ልደት ቃል መንገድ ላይ አግኝቷት ኦርቶዶክሳዊ የሆነ ጥያቄ ጠይቋት ስትመልስ የነበረው እጅግ በጣም ነው ደስ ያለችኝ ይችታችንን ሳት። ታዲያ ቤተሰቦች እናንተስ ይሄን ቪዲዮ ስታዩ ምን አይነት ስሜት ተሰማችሁ? እግዚአብሔር ከገባሽበት ህመምና በሽታ ያውጣሽ ብላችሁ ባካችሁ ሁላችሁም ኮሜንት ላይ ጻፍ አድርጉልኝ። ሌላ ደግሞ ቤተሰቦች የኦርቶዶክስ ተዋህዶ የሆኑትን ነዋይ ቅድሳትን እጅግ በጣም በሚያናድና በሚያሳዝን ሁኔታ እጅግ በጣም ብዙ ሰዎች እየተጠቀሙ እንደሆነ ሁላችሁም ታውቃላችሁ። ይሄ ነገር ለእናንተ አዲስ አይደለም ብዬ አስባለሁ። እስኪ ደግሞ አንድ ቪዲዮ አይተን እንመለስ። አሐዱ ወልድ ዘንድሮ እድሜ ይስጠን እንጂ የማናየው ነገር የለም። እንግዲህ እነዚህ ማህበራው የክርስቶስ ቤተክርስቲያን ተከታዮች የሚባሉ የፕሮቴስታንት እምነት ተከታዮች አንዱ ዘርፍ ነው ማለት ነው። በጣም በሚገርመው ሁኔታ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ይጠሏታል። ያረጀች ናት፣ ኋላ ቀር ናት እያሉ ይህችን ቤተክርስቲያን ይጠላሉ። ነገር ግን የዚህችን ቤተክርስቲያን መገልገያ የሆኑትን ንዋየ ቅድሳት ከመውሰድ ቀጥሎ ዛሬ ደግሞ ቤተክርስቲያኒቷ ለአምልኮት አገልግሎት የምትጠቀምበትን ቅዳሴም በየአዳራሹ እንደዚህ ሲያደርጉት እየተመለከትን እንገኛለን ማለት ነው። እንግዲህ መቼ ነው የራሳችሁን ሃይማኖት የራሳችሁ የሆነ ነገር ሚኖራችሁ? መቼ ነው ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የምትላቀቁት? እንግዲህ ይቺ ቤተክርስቲያን አታስፈልግም ትላላችሁ፣ ትክክል አይደለችም ትላላችሁ። ትክክል ያልሆነቿን ቤት መገልገያ ስለምን ትጠቀሙበታላችሁ? እንግዲህ ልክ ካልሆነች እኮ እናንተም ያደረጋችሁት ያለው ልክ ያልሆነቿን ቤተክርስቲያን ነገር እየተጠቀማችሁ ነው። እናንተም ልክ አይደላችሁም ማለት ነው። ለማንኛውም በተመሳሳይ ምርት እንዳትሸወዱ ለማለት ነው። ያው ቤተሰቦች ቪዲዮ እንደተመለከታችሁት ነው። እባካችሁን በተመሳሳይ ምርት እንዳትሸወዱ። እጅግ በጣም ነው የሚያሳዝነው ይሄ ድርጊት። ይሄ ኦርቶዶክስ ተዋህዶ ቤተክርስቲያንን ለመምሰል እጅግ በጣም ይጥራሉ፣ ግን ሊሳካላቸው አይችልም። ታዲያ እናንተስ ይሄን ቪዲዮ ስታዩ በድጋሚ ጠይቃችሁ ምን አይነት ስሜት ተሰማችሁ? የሚሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡልኝ።
ቤተሰቦች ሁሌም ይዤላችሁ እንደመጣሁ እጅግ በጣም ደስ የሚሉ ተአምሮች በስውራ ማርያም ቤተክርስቲያን ይሰማሉ ይነገራሉ። እጅግ በጣም ብዙ ኢትዮጵያውያኖችም እጅግ በጣም ብዙ ኦርቶዶክሳውያንም ተአምራን ለመናገር ደጃው ድረስ ቀርበው እጅግ በጣም እያለቀሱና እየተማጸኑ ተአምራን ይናገራሉ። እጅግ በጣም በሚገርም ሁኔታ አንድ ወንድማችን ከኤችአይቪ በሽታ ነፃ ነው ተብሏል። መድኃኒት ተጣለት በሽታ ስውራ ማርያም ቤተክርስቲያን ግን ሄዶ መድኃኒት ተገኝቶለት ከኤችአይቪ በሽታ ነፃ ነው ተብሎ ነበር። እስኪ ደግሞ ይሄን ተአምር አይተን እንመለስ። የኤችአይቪ ቫይረስ በደሜ ውስጥ አለ፣ ሳነባብች አለብኝ፣ ጭንቀት አለብኝ። ስውራ ማርያም መጥቼ ለ7 ቀን ብቻ ጸበሏን ተጠመቅኩኝ፣ ከኤችአይቪ ቫይረስ ነፃ ሆንኩኝ። አመስግኑ ሊውራል ከፍ አድርጋችሁ አመስግኑለት። ቤተሰቦች እንደተመለከታችሁት ነው ጸበሏን ብቻ በመጠጣት ከኤችአይቪ በሽታ ድኗል። ይሄ ወንድማችን እጅግ በጣም ነው ደስ የሚለው። ሁላችሁም ኮሜንት ላይ ገብታችሁ እኛም ደጅሽን ለመሳለም ያብቃል ተአምርሽ ነው ለመናገር እንብቃ እያላችሁ እናንተም ደስ የሚሉታችሁን ኮሜንት ላይ ጻፍ አድርጉ። ሌላ ደግሞ ቤተሰቦች ፓስተር ቸሬ እጅግ በጣም ደስ በሚል ሁኔታ እንደማንኛውም ቸርች ላይ እንደሚያገለግሉ ሰዎች ቅዱሳት ሰማዕታት እንዲሁም ደግሞ እናታችን ቅድስት ድንግል ማርያምን ብዙ ጊዜ ሲያናንቅ አንሰማውም። በተለይ እጅግ በጣም በሚገርም ሁኔታ እንደውም ስለ እናታችን ስለ ቅድስት ድንግል ማርያም እጅግ በጣም ደስ የሚሉ ንግግሮችን ነው አብዛኛውን ጊዜ የሚናገረው። እስኪ ደግሞ ፓስተር ቸሬ ስለ እናታችን ስለ ቅድስት ድንግል ማርያም ሲናገር የነበረው ንግግር ሰምተን እንመለስ። የጠገባችሁ ጴንጤዎች ረፉ። ቡትቷችሁን ቀይሮላችሁ በቃ በጣም የተወጠራችሁ ቆዳችሁ የጠበባችሁ ረፉ። የተበታችሁ አገልጋዮች ረፉ። የፋነናችሁ ከሀገር ቤት የመጣችሁ ከየመንደር ጌታ ለቃቅሞ ሰው ያረጋችሁ ስሪፒስ ስትለብሱ ውጥር ያላችሁ ረፉ። እዚህም እዛም ያላችሁ ረፉ። ትዋረዳላችሁ። እኔ እግዚአብሔር ሲያዋርድ አይቼው አውቃለሁ። የከበሩ አገልጋዮች ሲዋረዱ አይቻለሁ። መዋረድ መሞት ብቻ እንዳይመስላችሁ። ባዶህን ቀፎ ሆነ ትቀራለህ። ሞገስ አልባ ትሆናለህ። እረፍ። ጌታ ሲያከብር ተከበር። ከየት እንደተነሳህ ወቅ። ማንም አይደለህም አንተ። ለጌታ የተነጠፈው የኔ ነው እያልክ ያለህ እረፍ። ለጌታ የተነጠፈው ለኔ ነው እያልክ ያለ ክብር እየጠራረክ ያለ አህያ እረፍ። እምቡር ስትል አሁን ምናልባት እንጠጥ እያላችሁ ያላችሁ ሰዎች በጆሮአችሁ እረፍ እያለን እህል በረንዳ እንዳልመልስ እረፍ። አብዶ በረንዳ እንዳልመልስ እረፍ። ያው ገራባ ታቅፈህ አንድ እግር ባዶ እግር አንድ እግር ካልሲ ያደርገህ መንገድ ላይ እንዳንገናኝ እረፍ። ክብር የምትፈልግ ከሆነ ተከበር። እረፍ። ፊን የምትል ሰውዬ እረፍ። ትንሽ ሳንቲም ስታገኝ እግርህን እንደዚህ እንደ ድሮ እግርህን እያነሳ መራገጥ ያማራ ሰውዬ እረፍ። ይሁን እንደተመለከታችሁት ነው ሰማይና ምድርን የፈጠረውን አምላክ የወለደችው እናታችን ቅድስት ድንግል ማርያም በዚህ ልክ መከበር አለባት። ከሷ ጋር ጸብ ውስጥ የገቡ ሰዎች መጨረሻቸው አያምንም። የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ እንደሚባለው ሁሉ መጨረሻቸው አያምርምና እናታችን ቅድስት ድንግል ማርያምን የሚናገሩ ሰዎች ልቦና ይስጣቸው እግዚአብሔር። እናንተስ ፓስተር ቸሬን ሲሰሙ ምን የተሰማችሁ ተሰማችሁ? የሚሰማችሁን ሀሳብ አስቀምጡልኝ። ያ ደግሞ ቤተሰቦች በዚህ በሶሻል ሚዲያ ላይ የምናውቀው ወንድማችን አኬ እጅግ በጣም ደስ የሚሉ ትምህርቶችን እንደሚያስተምሩት ታውቃላችሁ። በዚህ በሶሻል ሚዲያ ላይ እጅግ በጣም ብዙ ኦርቶዶክሳውያኖችም ብዙ ጥያቄዎች ጠይቆታል። ለነዛ ጥያቄዎችም መልስ ይመልሳል። እስኪ ደግሞ ወንድማችን ሲያስተምር የነበረው ትምህርት ሳንታን እንመለስ። ሰላም ለእናንተ ይሁን። አሁን በህይወታችን ውስጥ በእጅጉ የሚያስፈልገን ምን ይመስላችኋል? ይህን ነገር የላይፍ ትምህርት ላይ ብዬው ነበርና አሁንም ምናልባት የሚያስፈልገው ሰው ካለ በቪዲዮ ላስቀምጥ ብዬ አሰብኩኝ። በህይወታችን ውስጥ በተለይ እንደ ወጣት በጣም አሁን ላይ የሚያስፈልገን ምን ይመስላችኋል? ምናልባት ስራ የሌለው ሰው ስራ ሊል ይችላል። እርግጥ ነው ስራ ያስፈልጋል። ግን ስራን እንደው የሚያገኘው ሰው ሊሰራ የሚችለው እስከመቼ ነው ካልን አቅሙን እስካገኘ ድረስ ነው። በቃ የመስራት አቅም እስካለው ድረስ ሊሰራ ይችላል። ገንዘብ ያስፈልገኛል የሚል ሰው ቢኖር ገንዘብ እርግጥ ነው ያስፈልጋል፣ ግን የሚጠቀምበት እስኪሞት ድረስ ነው። ከሞተ በኋላ መቼስ ገንዘቡ ሊጠቅመው አይችልም። ሰው በህይወታችን ውስጥ ለዘላለም የሚጠቅመን ነገር ግን አንድ ታላቅ ነገር አለ ጋይስ። ኢቭን ከሞትን በኋላ እንኳን ሊጠቅመን የሚችል ነገር አሜን። በዚህ በጣም ክፋት በሞላበት ህይወት ውስጥ በእጅጉ በህይወታችን ውስጥ የሚያስፈልገን ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። በልባችን ውስጥ ክርስቶስ ኢየሱስ ያስፈልጋል። ያኔ ክርስቶስ ልብ አለን ብለን በዚህ ክፋት በሞላበት ህይወት ውስጥ በጣም እንደው የዋህ ትሁት ክርስቶስን የሚመስል ከክርስቶስ ጋር የተጣበቅን ሰዎች እንሆናለን። እና ቅዱስ ጳውሎስ ለገላትያ ክርስቲያኖች ምን ነበር ያላቸው? በምዕራፍ 4 ቁጥር 19 ላይ ልጆቼ ሆይ ይልና ልጆቼ ሆይ ብሎ ይጠራቸውና
ክርስቶስ በእናንተ እስኪሳል ስለናንተ ዳግም ምጥ ይዞኛል አለ። ክርስቶስ በእናንተ ምን እስኪል እስኪሳል። አሁን ለእኛ የሚያስፈልገን ጋይስ ይሄ ነው ማለት ክርስቶስ በልባችን ውስጥ በእኛ እስኪሳል ድረስ ነው። በቃ እሱ ነው በእኛ መሳሉ ነው በጣም የሚያስፈልገን። ይህ ማለት ከዓለም ውጡ ማለት ነው እንዴ? አይደለም እኮ ማለት በዓለም ውስጥ ሆነን እግር ኳስ የሚጫወተው እግር ኳስ እየተጫወተ፣ ሩጫንም የሚሮጠው እየሮጠ፣ ባስኬትቦል የሚጫወተው እየተጫወተ፣ ፑል የሚጫወተው ፑሉን እየተጫወተ፣ ቤቱ ቁጭ ብሎ ፒኤሱን የሚጫወት ፒኤሱን እየተጫወተ ጊዜን ግን መጥቶ ነው ማለት ነው። ይሄ ሁሉ እየሆነ ግን በልቡ ውስጥ ግን እግዚአብሔር አምላኩ የሆነለት ኢየሱስ እርሱ ጌታ የሆነለት የሚራራ የዋህ ትሁት የሆነ ክርስቶስን የሚናፍቅ ተስፋውን በእግዚአብሔር ላይ ያደረገ እንዲህ ያለ የዋህ አይነት ክርስቲያን ነው ልንሆን የሚገባንና እንዲህ እንድንሆን ደግሞ በእኛ ክርስቶስ ሊሳል ይገባዋል። ስለዛ ክርስቶስ ነው በህይወታችን ውስጥ እጅጉን የሚያስፈልገን። አሁን ላይ ሌሎቹ ቀጣይ የሚመጡ ናቸው። ስለዛ ክርስቶስ ልንናፍቀው ይገባል ነው። ይቆያል። የቤተሰቦች ወንድማችን ሲያስተምር የነበረው ትምህርት እጅግ በጣም ነው ደስ የሚለው። በዚህ በሶሻል ሚዲያ ላይ መንገዳቸውን የሳቱ ሰዎችን መንገዳቸውን ይጠቁማቸዋል። እንዲሁም ደግሞ ብዙ ጥያቄዎችን ብዙ ኦርቶዶክሳውያኖች ይጠይቁታል፣ እሱም ይመልስላቸዋል። ለዛሬ ይዤላችሁ የመጣው ቪዲዮ ይሄን ይመስል ነበር። ታዲያ እናንተስ ወንድማችን አኬ በሚያስተምሩት ትምህርት ላይ ምን አይነት ጥያቄዎች አላችሁ? ጥያቄ ካላችሁ ኮሜንት ላይ ጥያቄያችሁን ጻፍ አድርጉልን። ሌላ ደግሞ ቤተሰቦች የእናታችን የቅድስት ድንግል ማርያም ምስለ ስዕል በቀደዱት ዙሪያ እጅግ በጣም ብዙ ኦርቶዶክሳውያኖች እንዳዘኑላችሁ ታውቃላችሁ። እጅግ በጣም ብዙ መምህራኖችም በተለያየ መድረክ ላይ ብዙ ትምህርቶችን እያስተማሩ ነበር። ታዲያ መምህር ኢዮብም እጅግ በጣም ደስ በሚል ሁኔታ ደስ የሚል ትምህርት እያስተማረ ነበር። እስኪ ደግሞ የመምህር ኢዮብን ትምህርት ሰምተን እንመለስ። እስኪ እዚህ የተሰቀለ የጠቅላይ ሚኒስትሩን ባነር እስኪ ቅደደው፣ ሂድ ፍሬው ቅደደው እስኪ። ወንድ ነህ ትቀምሳታል። ምን አይነት ትውልድ እንደተነሳ! ትዕቢተኛ ትውልድ፣ እቦይ ትውልድ፣ የእግዚአብሔርን ቃል የማያውቅ ትውልድ፣ የረከሰ ትውልድ። ይቅርታ አድርጉልኝ፣ ጸጋ እግዚአብሔር የተለየው ከመንፈስ እግዚአብሔር የራቀ ወንበዴ። ይቅርታ ለቋንቋዬ፣ መሳደቢያ አይደለም፣ እውነት ነው። እንተዋወቃለን። መላእክትን ሲሳደቡ ማያፍሩ፣ ድንግል ማርያም ላይ አፍ ሲከፍቱ ማያፍሩ፣ መሰዊያውን ስጋውና ደሙን የምናከብርበትን ሲሳደቡ ማያፍሩ፣ እግዚአብሔርን ሲሳደቡ በቅዱሳን ላይ አፍ ሲከፍቱ ማያፍሩ፣ የዲያብሎስ አፍ ያላቸው። እኔ የሚያሳዝነኝ የአይሁድ ፊት ብቻ አይደለም፣ የዚህ ዘመን የመናፍቃን አፍና ፊት እንዴት ይበላት የሆነችን ቅድስት ድንግል ማርያም። ምራቃቸው አይገርምም? እስኪ ያንተ እናት ፎቶ ላይ እስኪ ምራቅ ልትፋ ዝም ትለኛለህ? ኧረ ነው። ምናልባት ታመው ሊሆን እንደሚችል ግን እጠረጥራለሁ። መቼም ጤነኛ እንደዚህ ያደርግ። አሁን የኔን ፎቶ ትረግጠዋለህ? እዛ እኮ በጥንቱ ታሪክ እኮ ንጉሱ እንደዚህ ስዕል ሲያቃልል አንድ አባት አነሳና አሉ የንጉሱን ፎቶ ጣለና ረገጠው አሉ። ባለሟሎቹ እንዴት ነው የንጉሱን ፎቶ የምትረግጠው ብለው አነቁት። እንግዲያውስ የጌታዬ የኢየሱስ ክርስቶስንም ስዕል ለምን ረገጣችሁት አላቸዋል። የንጉስ እስኪ እርገጠው። እስኪ እዚህ የተሰቀለ የጠቅላይ ሚኒስትሩን ባነር እስኪ ቅደደው፣ ሂድ ፍሬው ቅደደው እስኪ። ትቀምሳታል ነው አይደለም? እውነታው ነው። ምድር ላይ እንኳን ምን ማድረግ ይቻላል? ይሄንን ልናስቆመው ግን አንችልም። ምእመናን፣ ይሄ ይቀጥላል። አትደንግጡ፣ አትታወኩ፣ አትበሳጩ። ይልቅ ቀኑ እየቀረበ እንደሆነ ወቁ። ትንቢታቱ እየተፈጸመ እንደሆኑ ተረዱ። እግዚአብሔርን ማደሪያውን ይሳደብ ዘንድ አፍ ተሰጠው የሚለው ቃል ታዲያ በዚህ ካልተፈጸመ በምን ሊፈጸምልህ ነው? በምን ይፈጸም? እንዳይፈጸም ልከለክለው እችላለሁ? እኔ ማን ነኝ? እንዳይፈጸም ሊከለክሉ ይችላሉ መምህር? እሳቸው ማን ናቸው? አይቻልም። ይልቅ በሃይማኖት ጽና፣ ይልቅ በምግባር ቅና፣ ይልቅ እውነተኛ ነው ያስከው በርታ። የስድቡ የምራቁን የትኛው እንዳትደነቁ። ከዚህ የበለጠ ነው። በክፋት እየባሰ ይሄዳል፣ በክፋት እየባሱ ይሄዳሉ። በቃ አትደነቁ። እግዚአብሔር ይሄን ስንከላከል እንድንኖር አላደረገን። ምንድነው? እናስተምር፣ እንማር፣ በሃይማኖት እንጽና፣ ንቅና። በቃ አለቀ። ከዛ ራሱ ይጠፋል። የጠላትን ክንፉን የሚሰብርልን ከእግሮቻችን የሚጥልልን ሚካኤል ስለ ሙሴ ሥጋ ሲከራከር ሰይጣንን እግዚአብሔር ይጣላ ያለው ሚካኤል አያስፈልገኝም የሚል ትውልድ ተነስቷል። አያሳዝንም? እንኳን ቅዱስ ሚካኤል አንተ ለኔ እንደምታስፈልገኝ አያውቅም፣ እኔ ለአንተ እንደማስፈልግ አታውቅም። ወገኖቼ እኛ ኦርቶዶክሳውያን የምንረዳበትን አእምሮና ዕውቀት እንግዲህ ተረዱ። ምን ይላል? አይሁድም፣ አጋንንትም፣ መናፍቃንም፣ አሕዛብም ኢየሱስ ክርስቶስ
ጎኑን ሲወጉት ሲያዩ እነሱ የሚያውቁት እንዳቆሰሉት፣ እንዳሳመሙት፣ ጎኑን እንደከፈቱት፣ እንደጎዱት ብቻ ነው የሚያውቁት። እኛስ ኦርቶዶክሳውያን የኢየሱስ ጎን በጦር ሲወጋ ምንድነው ያወቅነው? ምንድነው የተረዳነው ካላችሁኝ የሱ ጎን ሲወጋና ጎኑ ሲከፈት የገነት በር እንደተከፈተ እናውቃለን ይላል ቅዱስ ኤፍሬም። በቁስሎቹ ውስጥ የመግባት ጸጋ ነው ያገኘነው ይላል ቅዱስ ኤፍሬም። እኛ የምንረዳው እንደዚህ ነው ወገኖቼ። አይሁድ፣ አሕዛብን፣ መናፍቃንን ኢየሱስ ክርስቶስ የመጨረሻውን እስትንፋስ መስቀል ላይ ሲተነፍስ ሲያዩት ያበቃ የሞተ ነበር የመሰላቸው። እኛ ኦርቶዶክሳውያን ምን እንረዳለን በዚህ ውስጥ ካላችሁኝ መስቀል ላይ ስለኔና ስለናንተ ፍቅር የመጀመሪያውን የሕይወት እስትንፋስ እንደገና እንደ አዲስ መጀመራችንን እናውቃለን። እናትን እንዴት ነው መስለስሏን ልንቀደም የምንችለው? እጅግ በጣም ደስ የሚል ትምህርት ነበር ሲያስተምር የነበረው መምህር ኢዮብ። ታዲያ እናንተስ በዚህ ጉዳይ ላይ ምን አይነት ሐሳብና አስተያየት አላችሁ? ሁላችሁም ኮሜንት ላይ ገብታችሁ መምህር ኢዮብ ያገልግሎት ዘመንን ይባርክልን እያላችሁ ጻፍ አድርጉልን። ሌላ ደግሞ ቤተሰቦች እጅግ በጣም በሚገርም ሁኔታ ዓርብ ሮብን ከዚህ በኋላ አልጾምም፣ እንዲሁም ደግሞ በተለያዩ ጾሞችን ከዚህ በኋላ አልጾምም፣ ማንም ሰው ቀድስ፣ እንዲሁም ደግሞ ሰው ደግሞ ሲሞት ደግሞ ና ፍትሃት አድርግ የሚለኝ ሰው የለም ብሎ እጅግ በጣም በሚገርም ሁኔታ የበግ ለምዱን ለብሶ ማለት ይቻላል። ከዚህ በፊት ቄስ ነበር፣ ከሁን ላይ ግን ቄስ አይደለም ብሎ የቄሶችን ልብስ በመልበስ አሁን ላይ ፕሮቴስታንትን ተቀላቅያለሁ ብሎ ስለ ኦርቶዶክስ ተዋሕዶ ቤተክርስቲያን ደስ የማይሉ እጅግ በጣም ብዙ ሰዎችን የሚያናዱ ንግግሮችን የሚናገር አንድ ቄስ ነው የሚል ሰው እያለ እስኪ ደግሞ ቪዲዮ አይተን እንመለስ። ሀብት ካለበት ወጥቶ እንዴት ሆኖ ሊኖር ነው ብለው ነው የሚያስቡት። እኔ እንደው በደንብ ነው የምኖረው፣ በደንብ ኦሪጂናል ኖሮ በርገሬን እየበላው ቁርጤን እየበላው። ዛሬ ኮሜንት ላይ እናንተ የፈለጋችሁትን መልእክት ማስቀመጥ ትችላላችሁ። በእርግጠኝነት የሰውዬ መጥቶም ደግሞ እንደሚያነበው 100% እርግጠኛ ነኝ። የመደመር ምልክት ካለ እሱንም እያጠፋችሁት ማለት ነው። እኔ በዚህ ቪዲዮ ማለት የምፈልገው አሳ ከባህር ሲወጣ እንደሚሞት አሳ ከውሃ ውስጥ ሲወጣ እንደሚሞት ሁሉ አንዳንድ መነኮሳትም ከገዳም ሲወጡ የምንኩስና ሕይወትና መንፈሳዊ ሕይወታቸውም እንደዛው ይሞታል። አሁን በዚህ ዘመን ላይ እጅግ በጣም ጥቂት አንዳንድ መነኮሳት የቤተ ክርስቲያን ፈተና እየሆኑ የምንመለከታቸው ለዛ ነው። ልክ አሳው ከባህር ሲወጣ እንደሚሞት እነሱም ደግሞ መንፈሳዊ ሕይወታቸው ሞቶ ቆቡንና ቀሚሱን አድርጎት ብቻ ነው የሚንቀሳቀሱት። የሚገርመው ግን በጣም በርካታ መነኮሳት ቤተ ክርስቲያንን በሕይወት እየኖሩ የሚያገለግሏት ደግሞ አሉ፣ በርካቶች ማለት ነው። ይሄ አንዳንድ መነኮሳትን የሚመለከተው ልክ እንደዚህ አይነቶቹን ማለት ነው። ዛሬ የምምላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለስጋ እንደማትመች አንዱ ማሳያው ይሄ ሰውዬ ነው። እንደተመለከታችሁት ነው። ይህ ሰውዬ ሲናገር የነበረው ንግግር እጅግ በጣም ነው የሚያናደው። ታዲያ ወንድማችን ነው እጅግ በጣም ደስ በሚል ደስ የሚል ንግግር እየተናገረ ነበር። ታዲያ እናንተስ የዚህ ሰውዬ ቪዲዮ ስታዩ ምን አይነት ስሜት ተሰማችሁ? በእውነት መታደል ነው። እጅግ በጣም ብዙ ናኞች በገዳም ውስጥ እንዲሁም ደግሞ በተለያየ ቦታ ላይ ይጸልያሉ። ሌሊት የተነሱ ሰዓታትን ይቆማሉ፣ ያስቀድሳሉ። ይህ ነገር ሁሉ ይቅርብኝ ብሎ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲጀመር ለስጋ አትመችም ለመንፈስ ነው። እሱ ደግሞ ስጋውን አስበልጦ እንደዚህ ንግግሮችን ሲናገር ነበር። እናንተስ በዚህ ጉዳይ ላይ ምን አይነት ሐሳብ አላችሁ? የሚሰማችሁን ሐሳብና አስተያየት ኮሜንት ላይ ጻፍ አድርጉ። ሻም ይዤላችሁ የመጣሁት ቪዲዮ ምንድነው? ወንድማችን በሱ ፍቃድ በዚህ ሶሻል ሚዲያ ላይ ታውቃላችሁ ተስፋ አድርጋለሁ እውነተኛ ታሪኮችን በማቅረብ እጅግ በጣም ደስ የሚሉ ታሪኮችን ለህዝብ ያጋራል። እስኪ ደግሞ በእውነተኛ ታሪክ የተመሰረተ አንድ ታሪክ ሰምተን እንመለስ። በውብ የፍቅር ቃላት ተጠልፋ ልቧን የሰጠችውን ያህል ገንዘቧን የሰጠችው አንዲት እህታችን በገዛ ፍቅረኛዋ የደረሰባትን መራራ ክህደትና መፍትሄ ፍለጋ የምታሰማውን የድረሱልኝ ጥሪ ልንገራችሁ። እንዲህ ስትል ትጀምራለች። ከልቤ የምወደው እሱም እንዲሁ የሚወደኝ የሚመስለኝ አንድ ወጣት ነበር። በፍቅሩ ተይዤ ዓለሜን በሱ ዙሪያ አሽከረከርኳት። እሱ የጠየቀኝን ሁሉ ሳላመነታ እፈጽም ነበር። የሱን ደስታ ከምንም በላይ አስቀድሜ የራሴን ፍላጎት ሁሉ ረስቼለት
እውነት ነበር። ለሱ ስል የማልሆነው ነገር አልነበረም። የህይወቴ ማዕከል እሱ ብቻ ነበርና። ነገር ግን ይህ ሁሉ ፍቅርና መተማመን በውሸት የተገነባ በንፋስ ላይ እንደተሰራ ቤት መሆኑን ለመረዳት ብዙ ጊዜ አልፈጀብኝም። እሱ ወደ እኔ ሲቀርብ የነበረው ለፍቅር ሳይሆን ለጥቅም ነበር። ዓላማው አስቀድሞ የታቀደ፣ እያንዳንዱ እርምጃው በስሌት የተሞላ ነበር። ፍቅሩ ወጥመድ፣ ቃላቶቹ ማጥመጃ ነበሩ። በተለይ እኔን በአረብ ሀገር በላብና በድካም የማገኘውን ገንዘብ ለመውሰድ ነበር ፍቅሩን ያሳየኝ። አገባሻለሁ፣ የጋራ ቤታችንን እንሰራለን በሚሉ ጣፋጭ ውሸቶቹ ልቤን ከሰረቀ በኋላ ኪሴንም ባዶ አደረገው። በቪዲዮ ጥሪ እየደወለ ፍቅሩን እየገለጸልኝ፣ በሌላ በኩል ደግሞ ገንዘቤን እያጋበሰ ነበር። የሰራሁበትን የደከምኩበትን ገንዘብ በሙሉ ያለምንም ርህራሄ ወሰደብኝ። ቤቱን ከሀ እስከ ፐ በሚያስፈልገው ዕቃ ሁሉ አሟልቼለት ነበር። ከዕለታት አንድ ቀን ግን ያ ሁሉ የፍቅር ቃላት፣ ያ ሁሉ የጋራ ህልም እንደ ጉም በነነ። ከሁሉም የማህበራዊ ትስስር ገጾች ብሎክ አደረገኝ። ስልኩን አያነሳም። ግራ ገብቶኝ ልቤ በጭንቀት ተውጦ ጓደኞቹ ጋር ደወልኩ። የሰማሁት ዜና ግን ከገመትኩት በላይ አሰቃቂ ነበር። እሱ ማግባቱን ነገሩኝ። ከዚህም በላይ አንቺ የመጀመሪያው አይደለሽም፣ ከዚህ በፊትም ብዙ ሴቶችን በቪዲዮ እያስፈራራ ገንዘባቸውን ተቀብሏል አሉኝ። ያኔ ነበር የገዛ ፍቅሬ ሰለባ መሆኔን የተረዳሁት። አሁን እኔ እዚህ በባዕድ ሀገር ከገንዘቤም ከፍቅሬም ተራቁቼ ባዶዬን ቀርቻለሁ። በላቤ ያመጣሁት ገንዘቤ ወሰዱ ሳያንስ ያመንኩትና የወደድኩት ሰው እንዲህ አይነት ክህደት መፈጸሙ ልቤን ሰብሮታል። ስራ ለመስራት እንኳን አቅም አጥቻለሁ። በከባድ የስነ ልቦና ጫና ውስጥ ነኝ። ገንዘብ የላኩበት ደረሰኝ በእጄ ላይ አለ። እናንተም ምን ትመክሩኛላችሁ? እባካችሁ መፍትሄ አሳዩኝ። ከዚህ የህይወት አዘግት እንዴት ልውጣ? ምን ማድረግ አለብኝ? ስትል የእናንተን ምክር ትጠይቃለች። ምን ትመክሯታላችሁ? ዛሬን ለነገ እንኖር። መልካም ጊዜ። ያው ቤተሰቦች ከመንፈሳዊ ነገር ወጠን እንደዚህ ዓላማ የሆነ የህይወት ታሪክ ጋብዣችሁ ነበር። ታዲያ እናንተስ ይሄን የህይወት ታሪክ ሲሰሙ የተሰማችሁ የሚሰማችሁን ሀሳብና አስተያየት ኮሜንት ላይ ጫፍ ነገሮች የሉም መንፈስን እየጠሩባቸው ነው እያለ ነበር። በተለይ ደግሞ በዚህ በሶሻል ሚዲያ ላይ እጅግ በጣም ብዙ ሰዎችን ኢንስፓየር እናደርጋለን እናነቃቃለን ሲባሉ የምናውቃቸው እነ ዶክተር ወዳጀነ እነ ዳጊ ይሄ ነገር ሊያቆሙት ይገባል እያለ ነበር። ታዲያ እኔ ብቻ ነኝ ልክ ማለት ይቻላል። ቅድም ሳቀርበው የነበረው የሶሻል ፕሉራሊዝም ነው። ብሽሽቅን ግን ምን አመጣው ካልክ የእውቀት ማነስ ነው። እኔ ለምሳሌ የእስልምና እምነትም የካቶሊክ እምነት የፕሮቴስታንት እምነት ወይም የማያምንም ሰው ጋር በውጭ ሀገር ዲቤቶች አሉ። እኛ ሀገር የለም። ከዚህ በፊትም ይሄን አንስቻለሁ። ዲቤቶች አሉ። ሐሳብህን በ20 ደቂቃ ትገልጻለህ። ሐሳብህን በ20 ደቂቃ ትገልጻለህ። ጥያቄ ካለ ትመልሳለህ። ቅድም ያልኩት ነው የኮ ኤግዚስተንስ ጉዳይ ነው። ትነጋገራለህ እና እውነቱ የት ጋር ነው የሚለው ልትነጋገር ትችላለህ። የሚሰማው ሰው ደግሞ የራሱን ሐሳብ ሊወስድ ይችላል። ብሽሽቅና ስድብ ግን ከተዘጋ አይምሮ ከተቆለፈ ጭንቅላት የሚመነጭ ነገር ነው። አሁን ብዙ ሰዎች እንደዛ አስተያየቸው የሚናገሩ የለውም ማለት ነው። ወደ ስድብ ከሄደና ለከደ እንትኑን አልደረሰም። የትምህርት ደረጃዎች አሉ። የመጀመሪያው ኢንተሌክት ነው። ኢንተሌክት ደረጃ ማለት አንድ ነገር ታውቃለህ። እዛ ደረጃ እንኳን አይደርስም። ይሄ መጀመሪያ ማወቅ አለብህ። ስትነጋገር አንድ ሰው መጥቶ አንድ ሲደመር አንድ 3 ነው ሊል ይችላል። አይ ወንድሜ አይደለም አንድ ሲደመር አንድ 2 ነው ልል እችላለሁ። ስለዚህ በዚህ መልክ ነው ልትነጋገር የምትችለው እንጂ ብሽሽቅ ሰው መብቱ ነው ምንም መከተል። ራሱ እግዚአብሔር እኮ ያለው አቅረብኩ ለከ እሳተ ወማየ ደኢዴከ ሀበዘ ፈቀድከ ይላል። የግዕዝ ቃል ነው። ፊት ውሃና እሳት አለ ወደምትወደው ጅላክ ነው። እግዚአብሔር ራሱ ዛሬ እኮ ፀሐይ አወጣ። ለኔ ብቻ አላወጣም፣ ለክርስቲያኑ ብቻ አላወጣም፣ ለእስላሙ ብቻ አላወጣም፣ ለሁሉም ነው። ለአንበሳ ለነጅብ ሁሉ ነው የወጣው ፀሐይ። ስለዚህ እግዚአብሔር እንዲህ የሚያደርግ አምላክ ከሆነ አንተ ሃይማኖት እግዚአብሔርን አገኝበታለሁ ብለህ ከሆነ በዛ መልክ ትሄዳለህ። ስለዚህ ብሽሽቅና ስድብ የሚመጣው ድሮ ቤት አናፍሱልኝ ይባላል። ገጠር እንዴት ወደ አንድ ቦታ ከሄዱ ለአንድ ሳምንት ቤቱ ከተዘጋ የእንትና አይደል ሲሚንቶ አይደል እንትን ነው አቧራ ነው በበት ነው የሚለቀለቀው ቤት። እሺ በበት ነው የሚለቀለቀው። ቁንጫ በቁንጫ ነው የሚሆነው። ስለዚህ ያናፍሳል። ሰው እየከፈተ ያናፍሳል። ካልተናፈሰ ጭንቅላት የሚወጣው ቁንጫዊ የሆነ ንግግር ነው ማለት ነው። እንደዛ ነው። በጣም ደስ የሚል ነገር ነው ያስተላለፈ የነበረው። ወጣቱ ባለማወቅ ሊሄድበት የነበረው መንገድ እጅግ በጣም ያሳስበኛል እያለ ነበረ ዶክተር ዘበነ ለማ። እናንተ የሚሰማችሁን ሀሳብና አስተያየት ኮሜንት ላይ ጻፍ አድርጉልን። ለዛሬ ይዤላችሁ የመጣው ቪዲዮ እነዚህን ይመስሉ ነበረ። በቀጣይ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ እመጣለሁ። ስላዳመጣችሁኝ አመሰግናለሁ።